እስከ መጨረሻው ብታዳምጡ ደስ ይለኛል። በተለይ የአረብ ሀገር ሴቶች የአረብ ሀገር ሴት አስተዋይ ናት። የአረብ ሀገር ሴት ጠንካራ ናት። የአረብ ሀገር ሴት እናት አዛኝ፣ ሩህሩህ፣ ጎበዝ፣ ጀግና፣ ጠንካራ፣ ሁሉ የሚፈልጋት እንቁ ወርቅ ናት። በቃ የአረብ ሀገር ሴት ፈተናዎቿን ተቋቁማ ተጋፍጣ እንባዋን በሳቅ የምትሸፍን የአረብ ሀገር ሴት ከተከፋዩ ክፋቷን ወደ ጀርባ ጥላ የተባሰ ልቧን በሳቅ የምትሸፍን ጠንካራ ሴት ናት የአረብ ሀገር ሴት። ጩኸቱን፣ መራቡን፣ መገፋቱን፣ መውደቁን፣ መነሳቱን፣ እንቅልፍ ማጣቱን ችላ የምትሰራ የአረብ ሀገር ሴት ናት። ያው ስለ አረብ ሀገር ሴት ስለ ፈተና ማውራት ያለብን ቢያንስ ትንሽ በፈተና ያለፈ ቢያንስ ደግሞ ይሄ ለሰዎች ያስተምራል፣ ይሄ ነገር እኔ ያለፍኩበት ይሄ ነገር ነው ብዬ የማቀርበው ለሚዲያም ሆነ ለሰዎች ለህዝብ የማቀርበው ነገር ቢያንስ ከኔ የባሰ ወይም ደግሞ ከኔ በታች ያሉ ልጆች እዛ አረብ ሀገር ሲሄዱ የሆነ እንቅፋት ሲያገኛቸው ቶሎ እንዳይወድቁ ለእነዚያ ሰዎች መማሪያ ይሆናል ብዬ እንደ ታሪክ የማቀርበው እኔ ካለፍኩበትና እኔ ከደረሰብኝ መከራ የኔን ጥንካሬ አይተው እሷ እንኳን ያንን አልፋለች እኔማ ምን ሁኜ ብለው እህቶቼ እንዲጠነክሩ ነው እንጂ የሆነ ነገር ማቅረብ ያለብኝ ስለ መንገድ መምጣት፣ ስለ የመን መንገድ መምጣት፣ እዚህ መጥቶ ስለ ቀን ስራ መስራት፣ ፍሪጅ ገዝቼ ምናምን ብዬ አንቺ ግምጄ የምትባይዋ ማለት ግምጄ በመጀመሪያ ምን እንደምታወሪና ምን እንደምታደርጊ አእምሮሽን በሳል አድርጊው። 19 ዓመትሽ የሚሆን 39 ዓመትሽ እኛ አይመለከተንም። ሲቀጥል ደግሞ ስላመጣጡና ስላካሄዱ ማንም ሰው አውቆትና አይቶት ነው የሚመጣበት። በዚህ መንገድ በየመን መንገድ ላይ ስንመጣ በነገራችን ላይ እድል ነው በቃ እድሌ ነው። ሞትም ካለ ሞት ነው፣ ሽረትም አለ ሽረት ነው። ማንም ተው ብለህ ነግረኸው መክረኸው እንኳ የማይሰማ ትውልድ ነው ያለው የኛ ማለት ነው። አንዳንድ አዎ መንገዱ ጥሩ ነው ምናምን ተብሎ የሚመጣ አለ። ግን ደግሞ በዚያን ያክል የመንገዱ ነገር ለማንም አስተማሪ ሊሆን አይችልም። ምክንያቱም በዚህ መንገድ ላይ ስንት 2 3 4 ያለ እድሜያቸው የተመላለሱ ሰዎች ስላሉ ማለት ነው። እና ከኢትዮጵያ ኑሮ ውድነት እዛው ሂጄ ልሙት በቃ ሞት ከመጣም እድሌ ያውጣኝ። ሰው አንዱ ከሞተበት እኮ አንዱ ሄዶ ገብቶ የሚሰራ ህብረተሰብ ማህበረሰብ ነው ያለ ነው። ጓደኛው ሞቶ እዛ ስራ ላይ እሱ ሄዶ ገብቶ የሚሰራ ነው። እና ይሄ ለማንም የሚያስተምር አይደለም። ምክንያቱም እያየነው የምንገባበት ነው። ግን አንዳንድ እህቶች ገብተው እዚህ መጥተው የሆነ አረቦቹን ሲያያቸው እንደርስባቸው ጩኸታቸውን የሆነ ነገር ስራ ጫናነቱ ሲጨመርባቸው ተስፋ ለሚቆርጡ እህቶች እኔ ከደረሰብኝ ነገር ብዬ እኔ የሆነ ነገር ሳቀርብ እኔ የሆነ ነገር ስናገር ቢያንስ ያንን ነገር ሰምተው እንዲህ ለካ እንዲህም ሰርታችኋን ብለው እንዲጠነክሩ የሚያበረታታ ነገር ነው እንጂ እኔ ለሰው ማስተላለፍ ያለብኝ ያንቺን ትሪ ምርኪ ወሬ አረብ ጉሮሯ ንቄ ምን ነው አረብ ጉሮሮ አረባካችሁ እንደው በሚዲያ የሚቀርብ ነገር እወቁ፣ የሚወራ ለህዝብ እወቁ። አዎ የኛ የኢትዮጵያ ህዝብ የሚከተለው ምንድነው? ጌና አጨብጭቢው፣ አምጪው፣ ውሰጁ፣ ስድቡን ምን ቁም ነገር አይወድለትም። አዎ ቁም ነገር አይወድለትም የኛ ህዝብ። ደግ አደረግሽ ግን ቢያንስ ከአረብ ሀገር አንዲት እህታችን ሚዲያ ላይ ትልቅ ሚዲያ ላይ ቀርባለች። ቢያንስ መናገር ያለብሽን ነገር ወይ ደግሞ ካልደረሰብሽ መናገርም አይጠበቅብሽም መቅረብም አይጠበቅብሽም። የራስሽን የግልሽን ህይወት አውርተሽ መሄድ ትችይ ነበር ማለት ነው። እና ስለ አረብ ሀገር ሴት ቢያንስ ለማውራት ሰፋ ያለ እውቀት ቢኖርሽ መልካም ነው። ማንም የአረብ ሀገር ሴት ከባድ ፈተና ላይ ካልሆነች በቀር ከአቅም በላይ ካልሆነ ያነውም ራሷን አሳልፋ ወይ ወጣ ትያዛለች ወይ ደግሞ በቃ እግዚአብሔር ይሁናት እግዚአብሔር እዛ ቦታ በሰላም ያውጣት ነው እንጂ ጉሮሮ የምትተናነቅ ብር የምትወረውር ሴት የለችም። ይሄ ከየትኛው አረብ ሀገር እንደኖርሽ ፈጣሪ ነው የሚያውቀው። የቀን ስራ ሰርቼ ፍሪጅ አስገብቼ ምናምን ብዬ ያልሽው ደግሞ እሱ ሌላ ነው። እሱ የወር ስራ መስራት የማይፈልጉ ስንት ቦዘኔዎች አሉ። የቀን ስራ በሰዓት 30 ሪያል ሰርተው አንድ ብር ኩብዝ በልቼ እኖራለሁ የሚሉ ብዙ ቦዘኔዎች ስላሉ አንቺ የነሱ መሰልሽ። አለቀ። የወር ስራማ ከባድ ነው። ግድግዳ መፈግፈግ አለ፣
ወለል ማጠብ አለ፣ እቃ ማጠብ አለ፣ የቤት ኃላፊነት አለ። ሙሉ ወር ነው የምትጠብቂው ብር ለመቀበል። ምግብ መስራት አለ፣ የልጆች ጫጫት አለ። ያንን አችይማ ስለማቺ እኮ ነው የቀን ስራ የምትሰሪው። ስለማቺ እኮ ነው ቤት ተከራይተሽ ሆነሽው። እና ሚዲያ ላይ የምትቀርቡ ሰዎች ለሰው እውቀት መስጠት የምትችሉትን ነገር ይዛችሁ ቅረቡ። ካልሆነ ደግሞ እውቀት የሌለው ነገር ይዛችሁ ቀርባችሁ በዛ የማይረባት ትሪ መርኪ ወሬ ባታወሩ ያሳፍራል። የእውነት ያሳፍራል። እና ባታወሩ ደስ ይላል። ሌላው የአረብ ሀገር ሴት ጀግና ናት፣ ጎበዝ ናት። ስለ አረብ ሀገር ሴት እንዲህ ተብሎ የሚወራ አይደለም። እና ይሄን ነው የምለው። ድምጻዬ ግን ያው ብዙ ማስተካከል ያለብሽ ነገር አለ። በተረፈ ተከታዮቿ በጣም እንግዲህ በጣም ስለሚወዷትና በጣም ምን እንደሚያገኙ እዛ ባላውቅም አይዞሽ እንግዲህ እኔ እንዳሰድቡኝ መቼም እንዳሰድቡኝ እውነቷን የተናገርኩት